እንዴት አደራችሁ ሰዎች? ዛሬ ጎንደር ላይ ፋ ብለን ቀናችን ለማሳለፍ ልብስ ከዚሁ ከጎንደር ትናንት የገዛሁት አለ። ፈጣሪ ኢትዮጵያ ሲከልላት ምሰሶዋን ስም ጎንደር አላት። ባይ ዘ ዌይ እዚህ ሀገር እድሜያቸው ገፋ ያሉትን ሰዎች ባቤ እያሉ ነው የሚጠሯቸውና ዘፈኑ እውነት ነው ማለት ነው። ይሄ ወይስ ይሄ? መጣች ጎንደሬዋ። ዩ ጋይስ የቁንጫው ነገር ኢትስ ጌቲንግ ወርስ። ትላንት የበላይ ነው ግን የትጂን በማርያም እንዴት እንደሚያሳከክ እኮ አልገባችሁም። በተለይ እዚህ ጋር ያሉት ይሄ እዚህ ጋር ማለት ነው ንጉሱ የሚቀመጥበት ቦታ ነው። ብዙ ጊዜ ፍርድ ምናምን ካለ ማለት ነው። እና እዚህ ጋር መስኮት አለች። ከዚህ መስኮት እዚህ ጋር ደግሞ ምን ይፈጠራል? ይሄ ከሳሽና ተከሳሽ ይኖራሉ። ከዛ ሁለት ዳኞች ይኖራሉ። ሁለቱ ዳኞች የሚቆሙት በዚህኛው ሳይድ እና በዚህኛው ሳይድ ነው። ንጉሱ ጋር ፊት ለፊት እንዳይተያዩ ማለት ነው። መሀል ላይ ይሄ መስኮት ይሸፍናቸዋል። ምክንያቱም ንጉሱ ጋር ከተያዩ ምናልባት ተከሰው ወይ ከሱ የመጣ የንጉሱ ዘመድ ከሆነ ወይም ደግሞ የንጉሱን ኢሞሽን አይተው ንጉሱ ወደ ፈለገው ሰው እንዳይፈረድ ፌር እና ጀስት የሆነ ፍርድ እንዲኖር ተብሎ የንጉሱን ፊት ሳያዩ ሁለቱ ንጉሶች እንዲፈርዱ ንጉሱ እዚህ ጋር ይቀመጣል። በግራና በቀኝ ዳኞች ፊት ለፊት ተከሳሽ የሆነና ፌር እና ጀስት የሆነ ፍርድ ይኖራል ማለት ነው። እና በጣም ደስ ይላል። ይሄ መብሊያ ክፍል ነው። እንግዳ ሲመጣ የሚመገብበት ነውና ልክ ከሱ ልክ እንደዚህ ግብት ስንል እንትን አለ ምግብ የሚዘጋጅበት ኪችኑ ታች ነው፣ ግን ምግብ መጥቶ የሚሰናዳበት ማለት ነው። ይሄን ይመስላልና እዚህ ጋር ያሉት ሆሎች ቀንድ ይሰቀልበትና ለቁርጥ ለጥሬ ስጋ የሚሆን ስጋ የሚሰቀልበት። ከምግብ ማሰናጃው ክፍል ቀጥሎ ምንድነው ያለው? ቴራስ አላቸው። እዚህ ቁርሳቸው የሚበሉበት ቺል የሚያደርጉበት አያምርም? ኢማጂን እዚህ ጋር ቁጭ ብላችሁ ሮያል ናችሁ ቁርሳችሁን እየበላችሁ በዚህ በኩል ፀሐይ ትወጣለች። ከጀርባዬ ደግሞ ያለው ባህላዊ ታንከር በሉት። እዚህ ጋር አሸንዳ አለና ከላይ የሚዘንበው ዝናብ ወርዶ እዚህ ጋር ይጠራቀማልና ኢትስ ቬሪ ስቲፕ። ሲሞላ በዚህ በኩል ማስተንፈሻ አለውና በዚህ በኩል ይፈሳል ማለት ነው፣ ኦቨርፍሎ እንዳያደርግ። አይ አም ትሩሊ አሜዝድ በማየው ነገር እግዚአብሔርን። ለ35 ዓመት አጼ ፋሲለደስ ነግሶ ወደ ልጁ ንግስና ተላለፈን። ልጁ አእላፍ ሰገድ፣ ብዙ ሰው ተሰገደለት። አእላፍ ሰገድ ጻድቁ ዮሐንስ ይባላልና በሱ ጊዜ ምንም ግብር አልነበረም፣ ህዝቡ አይገበርም ነበረ እና የሚኖረው እንደማንኛውም ማህበረሰብ ሰሌን ይሰራል፣ መጽሐፍት ይጽፍ ነበረ እና አንድ ቤተ መንግስት ሰርቷል። ከአባቱ ጎን ነው። የአጼ ዮሐንስ ቤተ መንግስት ስላችሁ የሚኖሩበት አልነበረም። እሳቸው የሚኖሩት የአባታቸው የፋሲለደስ ቤተ መንግስት ውስጥ ነው እና ይህንን ለምን እንደሚጠቀሙት ጸሐፊና ሰሌን ይሰሩ ይለሱ ለመስራት ነው። ፎቅ ላይ ማለት ግን አብዛኛው ፎቆቹ ዝግ ናቸው። ምክንያቱም ያው ከቅርጽ ጥበቃ አንጻር ከላይ ሲረገጥ ምናምን እንዳይፈርስ ተብሎ፣ ግን ይሄ ቀለማቸው የሚያስቀምጡበት ቤት ነው። ይህን ይመስላል። ቱ ቢ ኦነስት ማለት ነው አይ ውድ ዋንት ማይ ፊውቸር ሃውስ ቱ ሉክ ላይክ ዲስ። ይሄ ቤተ መንግስት ደግሞ የአዲያም ሰገድ ቤተ መንግስት ነው እና የአጼ ዮሐንስ ልጅ ቤተ መንግስት ነው። ሳር ሳገኝ ባዶ እግሬን የመሄድ አዋዝ ያለብኝ ባዶ እግሬን የሄድኩ ነውና እና ዩ ጋይስ እግዚአብሔርን የድሮ ሴቶች በጣም እድለኛ ነበሩ ማለት ነው። ፔሪዳቸው ጊዜ ሲሆን ማለት ነው አይሰሩም፣ ራሳቸውን ተንከባክበው ምናምን ይቆያሉ። ከዛ በኋላ ልክ ፔሪድ ሲጨርሱ ስቲምና ሳውና አባዛለ ብላችሁ ታምኛላችሁ? ከዛ እዛ ምናምን ፏ ብሎ ነው የመጡና ላሳያችሁ ቤቱ። እዚህ ጋር ፈርሶ ነው እንጂ ራሳቸውን በቃ ፔሪዳቸው እስኪጨርሱ የሚንከባከቡበት ጊዜ ነው። ልክ ሲጨርሱ ወደዚህ ክፍል ይገባሉ እና እዚህ ክፍል ቴክኒክሊ ይሄ ሳውና ነው። በዚህ በኩል
ከስር ማገዶ ድንጋይ እንትን ይልና ድንጋይ ይግልና ውሃ እየተደረገ እዚህ ጋር ወንበር ይቀመጣል። እዚህ ጋር በስቲም ውሃ እየፈላ የተንተከተከ እንትን ይላሉ። ከዛ በቃ ከፔሪዳቸው ሲወጡ ፏል ነው የሚጨርሱት ማለት ነው። እና they don't work ወይኔ ታድለው። ይሄኛው ደግሞ የአፄ ፋሲለደስ ቤተ መጽሐፍት ነው እና የሃይማኖት መጽሐፍት፣ የፍርድ መጽሐፍት፣ የንግስና መጽሐፍት ከሌላ ሀገር የመጡ ተተርጎሞ የሚቀመጠው እዚህ ጋር ነው ማለት ነው። ይሄ የዮሐንስ ላይብረሪ ነው። ይሄ የአዲያም ሰገድ ቤተ መንግስት ነው። እዚህ ጋር ያለው ቅርጽ ደግሞ የጎንደር ልብስ ጥበብ ላይ ያለው ቅርጽ ነው። ይሄ ኤክስ ማለት ነው። አርማ ይኖርሃል። አንበሶቹ እዚህ ውስጥ አይደለም የሚሉት ለማደር ነው እና ግቢ ሲጠብቁ ልክ እንደ ኖርማል ውሻ ማለት ነው ሲንጎራደዱ ብለው ከዛ ማታ ወደ ማደራቸው ይገባሉ ማለት ነው። አዲስ አበባ ያለው አንበሳ ግቢ ያሉት አንበሶች ከዚህ ነው የተወሰዱት ተብያለሁና ከጀርባ ያሉት እዚህ ጋር የሰርግ አዳራሽ የውጭ ፕሮግራም ሲኖር ፋሚሉበት ነውና አሰብኩት። በቃ እዚህ ጋር there is a wedding and a ball happening እዚህ ጋር ቤተ መንግስቱ አለና ሬን in real life ነው የሚመስለው። ወይ ደግሞ ብሪጅንተን እግዚአብሔር ከዚህ ህይወት ነበር መኖር ያለብኝ። የአዲያም ሰገድ የኢያሱ ልጅ የአፄ ዳዊት ቤት ነው ከጀርባ ያለውና አልታደሰም እሱ እስካሁን። አፄ ዳዊት እዚህ ያልነበረ የሚኖሩት እሳቸው ስላሰሩት ነው የእሳቸው ቤተ መንግስት የሚባለው። እሳቸው የኖሩት የፋሲል ቤተ መንግስት ውስጥ ነውና ለምንድን ነው ይሄ ያገለግለው ማስመስከሪያ ነበረ። መምህራን ተምረው ሲጨርሱ ሂደህ አስመስክር ይባላል በቤተ ክርስቲያንና መማራቸውን ብቁ መሆናቸውን ለማስመስከር ከነሱ የሚበልጥ ሰው ጋር ቅኔ ሊሆን ይችላል፣ ዜማ ሊሆን ይችላል፣ እንደ ማስመስከሪያ ቤት ይሄን ይጠቀሙበት ነበር። አድባር ሰገድ ይባላል። አፄ ዳዊት አድባር የሰገደላቸው ንጉስ ማለት ነው። አዲያም ሰገድ ደግሞ የአዳም ዘር እንዳለ የሰገደላቸው ማለት ነው። አፄ ፋሲለደስ ያሰረው እልፍኝ ጊዮርጊስ ቤተክርስቲያን ነው። ይሄ እንደ ኢትዮጵያዊ ተሸውደናል ብዬ የማስበው ነገር ማለት ነው የመድኃኒት ነገር ነው። ምክንያቱም ይሄ ሜዲካል ሴንተር በሉት የተለያዩ እጽዋቶች ምናምን አሉና የድሮ ሰው ሲታመሙ ባህላዊ ሕክምና ነው የሚጠቀሙት እና አንደኛ መታከሚያ ነው። ሁለተኛ አንድ ሰው ኦኬ እኔ ለማከም ብቁ ነኝ ተምሬያለሁ ሲል እዚህ መጥቶ አስመስክሮ በሀገር በቀል እጽዋት ራሳችን ማፈወስ እንችል ነበር። አሁን ግን ቀኝ አልተገዛንም ተገዝተን አናውቅም እንዳለ እንጂ ቴክኒክ ላይ አሁን ተገዝተናል። ምክንያቱም ብዙ ሰው በመድኃኒት እጅ ነው ያለውና እሱ መድኃኒት when the whites decide not to give us እነዛ መድኃኒቶች እጅ ሰጠን ማለት ነው እና ውስጡ እንደ ሐኪም ቤት ብቻ ሳይሆን መድኃኒትም በቃ ፋርማሲም ነው። ይሄ እና ስቲምና ሳውናም አለው። ለመዝናናት ፐርፐዝ ምናምን ሲሆን ስቲምና ሳውና ለህመም ነው። በስቲም በሳውና የተለያዩ ቅጠሎች ምናምን ስቲም ተደርገው የሚያሽሉ በሽታዎች የቆዳ ሊሆን ይችላል፣ ጉንፋን ሊሆን ይችላል፣ የተለያዩ በሽታዎች ለማሻል እዚህ ጋር የስቲምና የሳውና ቦታም አለ። ይሄ ማከሚያ ቦታ ነው እንዳልኳችሁ። ወደ ውስጥ ደግሞ መድኃኒቶች፣ እጽዋቶች የሚቀመጡበት ነው። ይሄ ልብስ መቀየሪያ ክፍል ነው። ይሄ ደግሞ እንደ ሪሴፕሽን ነው ማለት ነው። የቅድሙ ማከሚያ ክፍል ነው፣ ይሄ ሪሴፕሽን ነው። እጽዋቱ ማስቀመጫ፣ በዚህ በኩል ውሃ ይፈሳል። እዚህ ጋርም ፕላንቶቹን ስቶር የሚያደርጉበት ቦታ ነው። አፄ ፋሲለደስ መጀመሪያ ነገሱ። ከዚያ አፄ ፋሲለደስ ልጅ አፄ ዮሐንስ ነገሱ። የአፄ ዮሐንስ ልጅ አዲያም ሰገድ ኢያሱ ነገሱ። የአዲያም ሰገድ ኢያሱ ልጅ አፄ ዳዊት ነገሱ። ከዛ የዳዊት ልጅ ግን አፄ በኋላ ግን የነገሱት ወንድማቸው ናቸው። የማን ወንድም? የአፄ ዳዊት ወንድም የኢያሱ ሌላኛ ልጅ። ኦኬ የኢያሱ ሁለተኛ ልጅ ነው ማለት ነው። ኦኬ የኢያሱ ሌላ አፄ በካፋ በደመና ተጭነው የሚሄዱት ይወራላቸው። ወይም ደግሞ ዝግጅት በሚኖር ጊዜ ሰው በሚመጣው በፈረስ በበቅሎ ነው። ስለዚህ ይሄ ፈረሱ የሚያኖሩበት እንደ ፓርኪንግ የሚያደርግ ይሄ የእቴጌ ምንትዋብ ቤተ መንግስት ነው። ይሄ ደግሞ የጸሎት ቦታዋ ነው እና እዚህ ጋር ቆማ ወዴት ነው የምትጸልየው? ወደ አጣጣሚ ሚካኤል ይባላል። ይሄ ደግሞ የቅድም ቤተክርስቲያን ነው። ቀጭን ፈትል ነው እና እቴጌ ምንትዋብ የፈትል እውቀት ዶሮ መስራትም
ብቻ የጌጣጌጥም ጸጉር አሰራር ምናምን ቢዩቲ ቲፕስ እና ዶሮ አሰራር ታስተምርበት ቦታ ነበርና አሁን እንደሰማሁት ከሆነ አኮርዲንግ ቱ ትክክለኛ የጎንደር ካልቸር ጭንቅላቴ ላይ ያረኩትና አንገቴ ላይ ያረኩት ማድረግ አልነበረ። ምክንያቱም ይሄን የሚያደርጉት ያገቡ ሴቶች ናቸው። ያገቡና ያላገቡ ሴት የሚለይበት ያገባች ሴት ባሏ በሰጣት ኦፈሪንግ ጁዌለሪ ጊፍት ምናምን አርጋ ሴት ኦኬ እሷ ባለ ትዳር ናት ብለው ባካውት ያረጋሉ። ግን ያላገባች ሴት ባዷ ስለምትሄድ ኦኬ እቺ ሴት ማግባት ትፈልጋለች ማለት ነው ወይም ደግሞ አላገባችም ማለት ነው ብለው ወንዶቹ አፕሮች ያደርጋሉ። ጥምቀት ከሆነ ደግሞ ሎሚ ይወረውራሉ ማለት ነውና የሚገርም ነገር ልንገራችሁ። በዚህ በኩል 3 አለ፣ በዚህ በኩል 3 መስቀል አለ፣ ከጀርባም 3 አለ። ቶታሊ 12 ነውና የ12ቱን ሐዋርያት ምሳሌ ያደረገ ነውና ቀጭን ፈትል ቤት ውስጥ እቴጌ ምንትዋብ ልብስን አመስጥረው ለማስለበስ ሲጠበቡበት የነበረ ቦታ ነውና አሁን ያለው ራስ ግንብ ሚውዚየም ነውና ራስ ግንብ የተባለበት ምክንያት ራሶች ወይም ባለስልጣን ያላቸው ሰዎች ሲመጡ እዚህ ነበር ሞር ወደ ፋሲል ያጋድላል እና አብዛኛው እቃ ሚውዚየም ያለው እዚህ ኃይለ ሥላሴ ምክንያቱም ኃይለ ሥላሴ ሲመጡ እዚህ ነበር የሚያርፉት እና ኩዊን ኤሊዛቤት ለመጎብኘት ያኔ ኃይለ ሥላሴ ምንትዋብ ወይም ደግሞ እዚህ ነበር ፋሲል የሰሩት ይባላል። ግን ያለው የአንጻር ምንትዋብ ስልጣን ላይ ቆየችበት ጊዜና የስልጣን አለመመቻቸት ስለነበረ
ዴይ ኤንድ ናይት ፋይናሊ ሆቴላችን ገብተናል። አሁን ተኝቼ ደግሞ ለነገ ጉብኝት መዘጋጀት ነው። ደህና ደሩ።